ሰላም እንደምናላችሁ ውድ የዩቲዩብ ተከታታዮቼ በዛሬው ዕለት ስለ ሶሻል ሚዲያ ሱስ እንደዚሁም ከሶሻል ሚዲያ ሱስ ጋር ተያይዞ በባህሪያችን የሚመጣን አንድ ለውጥና ወይም ደግሞ አንድ ቻሌንጅ እንመለከታለን። ከዛ ጋር ማያይዘን ይህንን ልንቀንስበት የምንችልን የመፍትሄ አቅጣጫ እናስቀምጣለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ አትርሱ። መልካም ቆይታ። ሶሻል ሚዲያ አጠቃቀማችን በቀጥታም ሆነ በተዘዋዋሪ ከዕለት ተዕለት ህይወታችን ጋር ይቆራኛል። ከሚቆራኝባቸውም ነገሮች መካከል አንደኛው ባህሪያችን ላይ የሚያሳድረው ተጽዕኖ ነው። በሶሻል ሚዲያ ላይ ብዙ ጊዜውን የሚያሳልፍ ሰው በተወሰነ መልኩ እንኳን ቢሆን ባህሪው ላይ ለውጥ ያመጣል። ይህም ባለፉት ዓመታት በተለይም ስማርትፎን በበለጠ በሰዎች እጅ ላይ በሚገኝበትና ጥቅም ላይ በዋለበት ወቅት የተስተዋለ አንድ ነገር ነው። ስለዚህ ሰዎች አብዛኛውን ሰዓት እጃቸው ላይ ስልኮችን ይዘው ሶሻል ሚዲያ ናቪጌት በሚያደርጉበት ወቅት እየተስተዋለ የመጣው ጸባይ ምንድነው? አብዛኛው ሰዎች መጥፎ የሆነ ጸባይን ወይም ደግሞ ተናዳጅነት፣ ተቆጭነት እና ሰዎችን የማበሳጨት ለሰዎች ጥሩ ባህሪን ያለማሳየት ጸባይን በብዛት እየተስተዋለባቸው ነው የሚገኘው። ይሄ ከኢንተርኔት ወይም ደግሞ ከሶሻል ሚዲያ መብዛት ጋር ተያይዞ የሰዎችን ባህሪ እንደዚሁ እየተበላሸ ነው የሚሉ ጥናቶች ያመለክታሉ። 10 things ወይም ደግሞ 10 reasons for deleting your social media የሚል አንድ መጽሐፍን ሰሞኑን እያነበብኩ ነበር እና የዛ መጽሐፍ ጸሐፊ የሆነው ኮምፒውተር ሳይንቲስት በጣም በብዙ መልኩ በራሴን በሌሎች ሰዎችም ጸባይ ላይ እንደዚሁ መጥፎ የሆነ ለውጥን ተመልክቻለሁ ብሏል። ብዙ ጊዜ ሶሻል ሚዲያ ላይ አስተውላችሁ ከሆነ ብዙ ኮሜንት የሚያገኙ፣ ብዙ ላይክ የሚያገኙ እና በጣም ብዙ ፎሎወሮችን የሚያገኙ ሰዎች ባህሪያቸው በተወሰነ መልኩም ወጣ ያለ አስቸጋሪ የሆኑ ለሰዎች መጥፎ ምላሽን የሚሰጡና ኮንትሮቨርሻል የሆኑ ነገሮችን የሚናገሩ። ስለዚህ ሶሻል ሚዲያ ላይ ከረንሲ ወይም ደግሞ መገበያያው አቴንሽን ማግኘት እስከሆነ ድረስ ሰዎች አቴንሽን ለማግኘት ሲሉ ኮንትሮቨርሻል ነገሮችን የሚያነጋግሩ የሚያወዛግቡ ነገሮችን ከመናገርና ከማድረግ አይቆጠቡም። ለምሳሌ የዩቲዩብ ተምፕሌሎች እና አርስቶችን እንኳን ብንመለከት የተጋነኑና ሴንሴሽናላይዝድ የሆኑ እንደዚሁም ሰዎች በፍጥነት እነዛን ክሊክ አድርገው እንዲመለከቱ የሚያደርጉ ሚስኢንፎርሜሽንን የሚያሰራጩ በርካታ ኮንቴንቶችን እንመለከታለን። ስለዚህ እነዚህ አይነት ኮንቴንቶች ሰዎችን አቴንሽን እንደሚያስገኝ ስለሚታወቅ ሰዎች ትክክለኛ ያልሆነ ባህሪያቸውን በሶሻል ሚዲያ ያንጸባርቃሉ። ይህ ደግሞ የዕለት ተዕለት ህይወታቸው ላይ ተጽዕኖ ያሳድራል። ስለዚህ አንድ ሰው ሶሻል ሚዲያ ሲጠቀም ሁለት አይነት አማራጭ አለው ማለት ነው። አንደኛው አማራጭ በጣም መጥፎ የሆነ ባህሪን እያሳየ ኮንትሮቨርሻል የሆኑ ነገሮችን እያደረገ ወደ ራሱ አቴንሽን እንዲመጣ፣ አቴንሽን እንዲያገኝ፣ ብዙ ፎሎወርስ እንዲያገኝ ማድረግ ነው። ሌላኛው ደግሞ በጣም በጥንቃቄ ፌክ የሆነ ትክክለኛ የሆነ በጣም ናይስነት ወይም ደግሞ ጥሩነትን ለማሳየት መሞከር ነው። ይሄኛውም ችግር አለበት። ምክንያቱም ሰውየው ትክክለኛ ባህሪውን እያሳየ አይደለም። ለምሳሌ መቃወም ያለበት አልስማማም ማለት ያለበት ነገር ላይ ሀሳቡን መስጠት አይችልም። ምክንያቱም ጥሩ ባህሪን ለማሳየት እየሞከረ ስለሆነ ማለት ነው። ስለዚህ ይሄ በጣም አዲክሽን የተባለው ሱስ የተባለው የሶሻል ሚዲያ ተጠቃሚነት ደረጃ ላይ በሚደረስበት ጊዜ የባህሪ ለውጥም አብሮ ይመጣል ማለት ነው። የአእምሮ ጤናም እንደዚሁ የባህሪ የአስተሳሰብና የስሜት ቁርኝት ከመሆኑ አንጻር የባህሪ ለውጥ ሲኖር እንዲሁ የሱስ አንድ መገለጫው ነው። ምክንያቱም ሱስ የሚጠቀሙ ሰዎች ሱሳቸውን ከሌላው ሰው ለመደበቅ እንደዚሁም በሱሳቸው ላይ ኮንትሮል እንዳላቸው ለማስመስከር የተለያዩ የባህሪ ለውጦችን ሲያሳዩ እንመለከታለን። ለምሳሌ አዘውትሮ የሚጠጣ ሰው በጣም ተነጫናጭ፣ ተጣይ እንደዛ አይነት ባህሪዎችን ሊያሳይ ይችላል። ወይም ደግሞ ድብቅነትን፣ ከሰዎች ጋር መልካም የሆነ ማህበራዊ ግንኙነት ሳይኖረው ሲቀር እንመለከታለን። ሰሞኑን አንድ ብሎግ እያነበብኩኝ ነበር እና የዚህ ብሎግ ጸሐፊ ምን ብሎ ይናገራል? የሶሻል ሚዲያ አጠቃቀሜን በተወሰነ መልኩ ለመቆጣጠር ስል ሁለት አይነት ስልኮችን እጠቀማለሁ አለ። አንደኛውን ስልኬን ኮኬን ፎን እለዋለሁ፣ አንደኛውን ኬል ፎን እለዋለሁ አለ። ኮኬን ፎን የምለው ላይ ሁሉም የሶሻል ሚዲያ አፕሊኬሽኖች ተጭነውበታል። ሌላኛው ላይ ደግሞ ካላንደር እንደዚሁም ወሳኝ የምላቸው እንደ ኖት፣ እንደ ወርድ የመሳሰሉ አፖች ብቻ ናቸው ያሉበት። ስለዚህ ስራዬን በምሰራበት ወቅት ኬል የምለውን ወሳኝ አፕሊኬሽኖች ብቻ ያሉበትን ስልክ እጠቀማለሁ። ከዛ በኋላ ከሰዓት በኋላ ጀምሮ ደግሞ ኮኬን የምለውን ወይም ደግሞ የሶሻል ሚዲያ አፕሊኬሽኖች ያሉበትን ስልክ ብቻ እጠቀማለሁ። ስለዚህ ይሄ የሶሻል ሚዲያ አፕሊኬሽን ያለበትን ስልክ የምጠቀመው ለተወሰነ ሰዓት ብቻ ነው። በቀኔ ውስጥ የተወሰነ ሰዓት ለዛ ስልክ አስቀምጣለሁ። አብዛኛውን የቀኔን የውሎዬን ግን የማደርገው ብዙ የሶሻል ሚዲያ አፕሊኬሽኖች በሌሉበት ስልኬ ነው ብሏል። እና ይሄም አንድ ለመጠቀም እና የአጠቃቀም ሁኔታችንን ለማስተካከል የሚረዳን አንድ ዘይዴ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? በባህሪያችሁ ምን አይነት ለውጥን አስተውላችኋል? ሶሻል ሚዲያ ላይ ስትጠቀሙ ወይም ደግሞ ሶሻል ሚዲያ ላይ ስትውሉ የበለጠ ቁጠኝነት፣ የመናደር ስሜት፣ ከሰዎች ጋር የመጋጨት ስሜት በራሳችሁ ላይ አስተውላችኋል?
ሀሳባችሁን በኮሜንት ሴክሽን አጋሩኝ። ሁልጊዜም እንደምንለው ያለ አእምሮ ጤና ጤና የለም።